የማርቆስ ወንጌል ምዕራፍ 4 ከቁጥር 24 እስከ 39 ድረስ ያለው ኃይለ ቃል ዛሬ በቅዳሴ ተነቧል ማለት ነው። በጥንት የመነኮሳት ዘመን 3ኛው 4ኛው ክፍለ ዘመን ጀምሮ በነበረው ጊዜ የቤተ ክርስቲያን ካህናትና ዲያቆናት ብቻ ሳይሆኑ ምዕመናን ሁሉ በዕለቱ በግጻዌ የተሰራውን ወንጌል ተመልክተው ይውሉ ነበር ማለት ነው። እሁድ ከተገኘ ሊቀ ጳጳሱ፣ ካልተገኘ የተመደበው መምህር አስተዳዳሪው ተርጉመው ያስተምራሉ። ዘወትር ግን ከሰኞ እስከ ዓርብ እስከ ቅዳሜ ያለውን ሁሉም ምዕመን በግጻዌ የተነበበውን ወንጌል በቀን የመመልከት እንደ ጸሎት የመጸለይ ልምድ እና ተግባር ነበራቸው ማለት ነው። እና የዕለት እንጀራችን ስጠን ዛሬ ብለን ከምንጸልየው ጸሎት አንዱ በዕለቱ በግጻዌ የተነበበልን ወንጌል ነው ማለት ነው። ይሄ የዕለት እንጀራ ነው። ለቅዳሴ የተመደቡት መልእክታት የዕለት እንጀራዎች ናቸው ማለት ነው። እና ቃለ እግዚአብሔር የዕለት ሲሳይ ነው በእውነቱ ማለት ነው። የዕለት ሲሳይ ነው። ሲሲታ ለነፍስ ቃላቲሁ ለእግዚአብሔር ይላል ቅዱስ ቄርሎስ። የነፍስ ምግቧ ቃለ እግዚአብሔር ነው። እስመ ቃለ እግዚአብሔር ሲሳይ መንፈሳዊ ውእቱ ይላል ደግሞ ቅዱስ ዮሐንስ አፈወርቅ። ቃለ እግዚአብሔር መንፈሳዊ ሲሳይ መንፈሳዊ እንጀራ ነው ይላል። ይህ ሰውነታችን ስጋዊ ሰውነታችን በግብዝነት ተፈጥሮ የሚደክም ነውና ምግብ ካጣ ተግባሩን ማከናወን እንደሚሳነው ተራራ መውጣት፣ ቁልቁለት መውረድ፣ የአርቆ ማጠር መወርወር፣ ጨብጦ ማጥበቅ፣ መቋጠር መፍታት እንደሚሳነው ሁሉ ነፍስ ደግሞ ቃለ እግዚአብሔር ካጣች እንዲሁ ደካማ ትሆናለች። ያልበላ ሰውነት ከጠላት ሩጦ ማምለጥ እንዳይቻለው የማትማር ነፍስ ያጋንንትን ጾር ማምለጥ አይቻላትም። ስለዚህ ትምህርት ቃለ እግዚአብሔር ፍጹም መንፈሳዊ በእውነት እንዲያውም አባ አንድ የቤታ ቅዱስ ዮሐንስ ይባላል። ዮሐንስ በጣም ብዙ ነው ያለ የበረሃ አባት ነው። 5ኛው ክፍለ ዘመን ላይ የነበረ ነውና የዝሙት ሰይጣንን እንዴት ማሸነፍ ይቻላል የሚለውን ሲናገር አንዱ በየቀኑ ከመጽሐፍ ቅዱስ ጋር የማትገናኝ ከሆነ ዝሙትን ልታሸንፈው አትችልም ይላል። በየቀኑ ሌሎች መፍትሄዎች አሉት። እሱን በሌላ ጊዜ እንማማራቸዋለን። የዝሙት ሰይጣን እንዴት ይሸነፋል የቁጣ እያሉ ሊቃውንቱ አዲሳቸው አይደለም በአረጋዊ መንፈሳዊም የተጻፈ ነው። ስለዚህ ያንን ጾር ማሸነፍ የሚቻለው አንዱ ቅዱስ መጽሐፍ ነው። ወእግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋል ብሎ ቅዱስ ዳዊት እንደተናገረ መጽሐፍት ሲነበቡ ሲተረጎሙ የሚናገር ሕያው እግዚአብሔር ነው። ስለዚህ መጽሐፍ ስንመለከትና ትምህርት ስንማር እግዚአብሔርን የምንሰማበት አንዱ መንገድ ነው። በስነ ፍጥረት ይናገራል፣ በህልም ይናገራል፣ በራእይ ይናገራል፣ በቅዳሴ ይናገራል፣ በሰዓታት በማህሌት ይናገራል። አንዱ ደግሞ በትምህርት እግዚአብሔር ይናገራል። አንዱ ትምህርቱ ጥበብ ሆኖ ከልቡናችን የሚጠብቀን መሆኑ ነው። አንዱ ደግሞ በራሱ ቃለ እግዚአብሔር ፈውስ መሆኑ ነው። አንዱ ደግሞ በራሱ ቃለ እግዚአብሔር ጉልበትና ኃይል መሆኑ ነው። አንዱ ደግሞ መሪ መሆኑ ነው። ኖን ማይቶት ለግሬ ህግከ ብርሃን ለፍኖቴ፣ ህግህ ለግሬ መብራት ለመንገዴ ብርሃን ነው እንዳለ የእግዚአብሔር ህግ ተመልከቱ። ሶባኮ ተመልከቱ ህግከ ትምህርቴ ውእቱ ተካትኒም ተሃጎልኩ ይላል ቅዱስ ዳዊት። ህግህ አስቀድሞ ትምህርቴ ባይሆን ኑሮ ጠፍቼ ነበር። ህግህን ተምሬ እያጠፋው ከሆነ ባልማርማ ኑሮ ምን ያህል ጥፋተኛ ሆን ነበር ይላል ቅዱስ ዳዊት። ስለዚህ ከጥፋት የሚጠብቅ የእግዚአብሔር ህግ ነው። በጨለማ ብርሃን ሆኖ የሚመራ የእግዚአብሔር ህግ ነው። እግዚአብሔርን ከመበደል የሚያድን የእግዚአብሔር ህግ ነው። አባይኩ ነቢብከ ውስተ ልቤ ከመ ይአብስ ለከ፣ አቤቱ አንተን እንዳልበድልህ ቃልህን በልቤ ውስጥ እሰውራለሁ ብሎ ይናገራል። ክስቶን ላይንቴ ወእራይ መድምከ ህግከ፣ የእግዚአብሔር ታምራት መንክራት ድንቆች ረድኤቱና ይቅርታው ቸርነቱ የሚታየው የህግ ሳጥን ሲገለጥ ነው። ስለዚህ ክስቶን ላይንቴ አይኖችን ግለጣቸውና ከህግ መዝገብህ ታምራትን አያለው ይላል። ቅዱሳት እግዚአብሔር በቅዱሳት መጻሕፍት አማካኝነት ለሰዎች የሚገባቸውን ምስጢር ይነግራቸዋል። የዕለት ውሏቸውን እስከ ፍጻሜ የሚያከናውኑት የህይወታቸውን ፍጻሜ ሁሉ ይነግራቸዋልና አይኖችን ግለጥ። ቅዱስ አረጋዊ መንፈሳዊም ሲናገር ኦ ክርስቶስ ወልደ እግዚአብሔር ሕያው ክስቶን ለአዕይንተ አልባቢነ ወአብርህ አዕይንተ ህሊናነ ለአንብቦ መጻሕፍትከ፣ ቅዱሳት መጻሕፍትን እንመለከት ዘንድ የህሊናችን አይኖች የልቡናችን አይኖች ሁሉ የእግዚአብሔር ሕያው ልጁ ኢየሱስ ክርስቶስ አይነ ልቡናችንን አብራልን ብሎ ይናገራል በእውነቱ ማለትና ቅዱሳት መጻሕፍትን መማር ይገባል። እና አሁን አባቶችም እናቶችም የማይመጡ አባቶቻችን እናቶቻችንን አምጧቸው ጥሩ ነው። አሁን ብዙ ጊዜ ለቅሶ ሲሆን ብዙ መናኛ አይቀርም አይደለም። ሰው ሲመነኩስም አይቀርም። እንደ ትልልቅ ባለ አሁን ነገ መስቀል ነው። እናቶችም አባቶችም ደካማው እንኳን ቢሆን ይገኛል አይደል? ልክ እንደዚህ ሰው ሲሞት ከምንቀብረው ያንን ሰው ምናልባት እኮ የልቅሶ አንቀርም፣ ግን ተቀይመን አስከፍተን ቀብረነው ሊሆን ይችላል። እንዲያ ከሚሆን ሳለን ማወቃችን ወንድም እንረዳበታለን፣ ራሳችን እንመከርበታለን።
እና ትምህርት ይጠቅማል። ለችግር ጊዜ የሚያኖሩት ጥሪት ነው። በቀቢጸ ተስፋ ጊዜ ሰው ቢታጣ እንኳን ምርኩዝ የሚሆን በደህና ቀን ያጠራቀሙት ቃል እግዚአብሔር ነው። ከተስፋ መቁረጥ ይመልሳል፣ ከውድቀት ያነሳል፣ ከሀፍረት ይሸፍናል፣ ወደ እግዚአብሔር ይጠራል። የእግዚአብሔር ቃል እና የእግዚአብሔርን ቃል ሁልጊዜ መስማት ለምን ባትለወጥም ስማ ይላል ሊቁ። ባትለወጥም ስማ የምትለወጥበትን ቀን እግዚአብሔር ይሰጥሃል ብሎ ይናገራል። እና ይሄ ነው ዋናው። እና አንዱ ዲያብሎስ በጣም ተንኮለኛ አይደለም። ከተንኮሉ አንዱ ምንድን ነው? በራሳችን አድሮ ይፈትናል። አይ እኔ የራሳችን ፈተና ሆነን ሁለት ነው። አንደኛ አይ እየሰማው ስላልተስተካከልኩ የባስ በሰማሁት ቃል ከሚፈረድብኝ ባልሰማ ይሻላል ያሰኛል። የአንዱ ተንኮሉ ማለት ነው። ባለመስማታችን እንደሚፈረድብን አናውቅም ማለት ነው። ለመመለስ ደግሞ ቃል እግዚአብሔር ራሱ እንደሚረዳን ያስረሳናል። አንዱ ደግሞ ምን ያሰኘናል ደግሞ አይ እየተለወጥኩ ስላልሆነ ጊዜን ማባከን ነው ብሎ ይናገራል። አንዱ ደግሞ ይላል ያው ዞሮ መጽሐፉን ብመለከተው እኮ እግዚአብሔር በመጽሐፉ ያስተምረኛል ደግሞ ያሰኛል ማለት ነው። እነዚህ ያደርጋል። ደግሞ በሌላ ሰው አድሮ ደግሞ አሁን እኮ ሰው ጆሮው ነው እየሰባ ያለኝ አይለወጥም ይላል ደግሞ ብሎ ማለት ነው። ዝም ብለን የምንለፋው እንጂ ሰው አይለወጥም ደግሞ እንደዚያ ደግሞ ያሰኛል። ሰው እንደማይለወጥ ግን ማን ያውቃል? አንድ ነገር ልንገራችሁ። ትንቢተ ኢሳይያስ ስለሚናገረው ቃሌ አፍሮ አይመለስም ነው የሚለው። አንድ ሰው በአንድ ቀን ስብከት አንድ ሰው ክርስቶስ ሳያጠምድ በከንቱ አይበትም። ማንም ሰው ይመለሳል በእውነቱ ማለት ነው። ደግሞ ሰኞ ያልተመለሰ ሰው ማክሰኞ መመለሱ አይቀርም። በዚህ ወር ያልተመለሰ ከርሞ ይመለሳል። ስለዚህ ደግሞ መዝራት የመምህር መቀበል የደቀ መዝሙር ማሳደግ የክርስቶስ ነው። እኛ ስለመለወጥ የሚያገባን ነገር የለም። የሚለውጥ ኢየሱስ ክርስቶስ ነው። እኛ ድርሻችን እንማራለን፣ መለወጡን እሱ ይሰጠናል። ዝግጅታችን ብቻ ፈቃደኞች መሆን ብቻ ይጠበቅብናል። በተከፈተ ልብ ከሰማነው እሱ ዛሬ ባንለወጥ የምንለወጥበትን ቀን አስረዝሞ ይሰጠናል ማለት ነው። ይህንን ነው መጻሕፍትም የሚያስተምሩን። አንኳኩ ይከፈትላችኋል ይላል። ምኑ ነው የምናንኳኳው? ቅዱስ ኤፍሬም እንደሚተረጉመው አባ ጊዮርጊስ የእመቤታችን ሕዋሳት ናቸው ይላል። ቅዱስ ኤፍሬም ግን ልብህን ለቃለ እግዚአብሔር ከከፈትከው እግዚአብሔር ደግሞ የረድኤት በሩን ይከፍትልሃል ይላል። ስለዚህ ለቃለ እግዚአብሔር ልብን መክፈት መስማት እጅግ በጣም የሚያስደንቅ ጸጋ ነው። እንግዲህ የዛሬ ወንጌል የሚጀምረው የማርቆስ ወንጌል ምዕራፍ 4 ቁጥር 24 ላይ ለብኡ ዘተሰምዑ የሚል እናንተ የምትሰሙ ሰዎች አስተውሉ ይላል። እናንተ የምትሰሙ ሰዎች አስተውሉ ይላል። ከላይ ከፍ ብሎ ወደ ቁጥር 23 ወጣ ስንል ዘቦ እዝን ሰሚዐ ለይስማ ይላል። ጆሮ ያለው ይስማ ይላል። ጆሮ ያለው ይስማ። ጆሮ የሌለው አለ? ጆሮ ያለው አሁን ይሄ ለሰው እኮ ሲነግሩ እብደት ይመስላል እኮ ሲያዩት። አሁን እኛ ለምንድን ነው ምን ማለት እንደሆነ አይገባንም። ለሰው ግን ጆሮ የሌላቸውም ጆሮ ያለው የሚለውን ቃል ራሱ በሚሰሙታል። ጆሮ ያለው ማለት ምን ማለት ነው? ከልቡ የሚያዳምጥ ሰው ይስማ ማለት ነው። እንኳን እግዚአብሔርን አንድ ነገር ንገራችሁ። ሰዎች በዚህ ዓለም በጣም እኮ ያስደንቃል። ሰዎች በዚህ ዓለም ከሚወዱት ነገር ዋነኛው ነገር መደመጥ ነው። በጣም ያስደንቃል እኮ። በጣም በአንደኛ ደረጃ የሚወዱት መደመጥ ነው። እና ያደመጣቸውን ሰው አድነው ጓደኛ ያደርጉታል፣ ይወዱታል። በእውነቱ ማለት ለዚያ ምስጢር ይገልጡለታል ማለት ነው። አንድ እንጀራ ከምታበሉት ሰውን ብትሰሙት ይሻለዋል። ልብስ ከምናለብሰው መደመጥ ነው የሚፈልገው ማለት ነው። ሁሉም ሰው መደመጥ ይፈልጋል። እና እግዚአብሔር አንድ የጌዴዎን ልጅ ወንድሞቹ አምፀው ሊገሉት ባሉ ጊዜ መጽሐፈ መሳፍንት ላይ አለና እስራኤል ምንድን ነው ያለው? ስምዑኒ ሰብአ እስራኤል ወእግዚአብሔር ይስማዕክሙ። እናንተ የእስራኤል ሰዎች እኔን ስሙኝ፣ እኔን የሰማችሁኝ እንደሆነ እግዚአብሔር ይሰማችኋል፣ ይስማችሁ ይላል። እኔን ከሰማችሁ እግዚአብሔር ይሰማችኋል አለ። እንግዲህ እሱ ነብይ አይደለም፣ መምህር አይደለም፣ ካህን አይደለም። ዝም ብሎ ግን መደመጥ ከመሻቱ የተነሳና አመፀኛ የሆኑ በሱ መንግስት ላይ ያመጹትንና ሊገሉት የተማከሩበትን ሰዎች ለማስተካከል ስምዑኒ ሰብአ እስራኤል እግዚአብሔር ይስማዕክሙ ይላል። ስለዚህ መስማት በጎ ሀብት ነው። ጠላት የምናፈራው ሰዎችን የማናዳምጣቸው ከሆነ ነው። ይርባም አይርባም ሰው እንደ ንግግሩ የሚያከብረው ነገር የለም። እንግዲህ እንደምታውቁት ሀገር የሚፈርስ በንግግር ነው። ጦርነት የሚታዘዝ በንግግር ነው። ሀገር የሚታነጽ በንግግር ነው። ሁሉ ነገር የሚደረግ በንግግር፣ ሁሉ ነገር ማለት ነው። ሰዎች በሰሙት ነገር ሀገር ያፈርሳሉ። በሰሙት ነገር ሄደው በጀግንነት ነፍሳቸውን ሰጥተው ይሞታሉ። ሰዎች በሰሙት ነገር ሰማዕት ይሆናሉ። በሰሙት ነገር ይመንናሉ። በሰሙት ነገር ነፍስ ይገላሉ። በሰሙት ነገር ይዘርፋሉ። ይሄው ነው እኮ፣ ሌላ ምንም ነገር እኮ የለም። ኤልዛቤል ለአክዓብ እኮ ሰራዊት አደራጅታ አልሰጠችውም፣ ምክር ነው የሰጠችው። ናቡቴ እንዲህ አድርገህ ከገደልከው ርስቱ ያንተ ይሆናል አለችው። በሰማው ነገር ገደለ። ንግግር እንዲህ ያለ ነው ማለት ነው። ጆሮም ውድ ሀብት ነው፣ አንደበትም ውድ ሀብት ነው ማለት ነው። እና መስማት ትልቅ ሀብት ነው፣ ከሰው ጋር ያኖራል። ጅል ሰው እንኳን ቢሆን የፈለገ የማይረባ ነገር ቢናገር ከሰማነው
ከዚያ በኋላ ይሰማናል። የማይሰማ ሰው ግን የሚሰማው አያገኝም። ስለዚህ ማዳመጥ፣ ማንም ይናገር ሳያቋርጡ ማዳመጥ፣ ሳይነቅፉ ማዳመጥ እጅግ መልካም ነው በእውነቱ ማለት ነው። ሰዎችን ከሰማን በተጨነቅን ጊዜ መፍትሄ ይገኛል። ታውቃላችሁ እንግዲህ የሶስና የምትባለው የእስራኤል ሴት በባቢሎን ምድር ተከሳ በቆየች ጊዜ ህዝቡ በሙሉ ሶስና ሊገላት በሁለቱ ውሸታም መምህራን ምክንያት ሊገሏት የእነሱን ተደማጭነት የኦሪት ሊቃውንት ስለሆኑ ህዝቡን ኦሪት ተርጉመው ስለሚያስተምሩ ህዝብ ስለሚያከብራቸው ተደማጭነታቸውን ተጠቅመው ያላበሳዋ ከሰው ሊያጠፏት በከሰሷት ጊዜ ህዝቡ ሁሉ አጨብጭቦ አይ እነ መምህር ገሌ ያሉማ እንግዲህ ምን ይደረጋል ብለው ሊገሏት ወስነው ወደ አውደ ምቅታል በድንጋይ ሊወግሯት ይዘዋት ሲሄዱ አንድ ሰው እኔ ከዚች ሴት ደም ንጹህ ነኝ አለ። እዚያ መሃል ቆይ እንስማው ተባለ። መስማት ህይወትን ያተርፋል። እስኪ ቆይ እንስማው የሰዋል ምንድነው? በእውኑ ኦሪትስ ሰው ሳትመረምሩ ግደሉ ትላለች? ቆይ እስኪ አለ። ማን ነው? ዳንኤል ነው። በል እስኪ እንግዲህ እንስማህ። እስማ አልሐቀከ እግዚአብሔር በማእከሌነ፣ እግዚአብሔር አንተን በእኛ መካከል ታላቅ አድርጎሃልና እስኪ ተናገር አሉት። ቆይ እነዚህን መምህራን ልመርምራቸው አለ። አንተ በዝሙት ተይዛ አገኘኋት ብሎ ነው የከሰሳት። አንተ ከምን አገኘሃት? ከሾላ ዛፍ ስር። አንተሳ ከምን አገኘሃት? ከሌላ ዛፍ። ሁለቱንም ቃላቸውን ላይቶ ጠይቆ ውሸት መሆኑ ታወቀ። እሷ ነፃ መውጣቷ ብቻ ሳይሆን እነሱም በመላክ ተቀስፈው የሰው መቀጣጫ እንዲሆኑ አድርጓቸዋል ማለት ነው። ይሄ ሁሉ ያደረገው ምንድነው? ቆይ እንስማው ነው። ዳንኤል በዚያ በጫጫው ህዝብ የወሰነውን ነገር አንድ ሰው እንደገና ለህይወት አድርጎታል። ዓለም አጨብጭቦ ለሞት የወሰነው ውሳኔ ካዳመጥን በማንኛውም ተራ ሰው አድሮ ህይወት ይመጣል ማለት ነው። ከሰማ ነው ማለት ነው። ሰዎች ደግሞ ይገርማቸዋል። ካልሰማናቸው ራሳቸውን የቻሉ ሰራዊት ነው የሚሆኑ። አስደናቂ እኮ ናቸው ማለት ነው። እና እግዚአብሔር ምንድነው ያለ? ስሙ፣ የምትሰሙትን ደግሞ አስተውሉ። እስኪ የምትሰሙትን አስተውሉ በሉ። የምትሰሙትን ምን በሉ ነው ያለ? አስተውሉ ነው በእውነቱ ማለት ነው። ይሄንን እኔ ትዝ ይለኛል። እንደው አንድ እብድ አንድ ጊዜ ደህና ዋልክ ጉባኤ ውዬ እየመጣሁ ነውና ደህና ዋልክ አለኝ። ዝም አልኩት። አይ እንደው እግዚአብሔር ባርኮሃል አለኝ። ዝም አልኩት። እመቤታችን ባርካለች አለ። ዝም አልኩት። አሜን ባለማለት አንስተዋለች አለ። እብድ ነው። እዚያ ወዲህ እኔ እብድ እፈራለሁ በጣም። ምክንያቱም ሲያስተውሉት ከማንኛውም ሰው ቁም ነገር ይገኛል። ከማንኛውም ሰው ማለት ነው። በዚህ ዓለም ላይ ሰዎች በሁለት በኩል ያብዳሉ። አውቀው ያብዳሉ። ደግሞ ምን ይባላል? አንድ የዓለማዊ ጸሐፊ ሲናገር ምን ይላል? ሰዎች ሰርተው ያላገኙትን ክብር አብደው ያገኙታል። ሰርተው ክብር ሲያጡ የሚያከብራቸው ሲያጣ አብደው ክብር ያገኛሉ። ገብቷችኋል? ገብቷችኋል? ትልቅ ሰው መሆን ያቃታቸው ሰዎች ትልቅ ሰው ተሳድበው ክብራቸው ይታወቃል ማለት ነው። ትልቅ ሰው ተሳድበው ትልቅ ሰው አዋርደው ጳጳስ፣ ንጉሥ አዋርደው ክብሬ ይታወቅልኝ ይላሉ ማለት ነው። ስለዚህ ምንድነው ትልቅ መሆን ያቃተው ሰው ትልቅ ጥፋት ሲያበቃ ከብሮ ያላገኘውን ክብር አብዶ አገኘው ይባላል ማለት ነው። እና ሰው ግን ማንም ሰው ግን ሊደመጥ ይገባዋል በእውነቱ ማለት እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደኛ ያለ እኮ ትዕቢተኛ እኮ የለም። ማንም ሰው እኛ የምንሰማው ሰዎች ለይተን እናስቀምጣለን። ማንም ሰው አሁን ክርስቶስን ያህል አምላክ አንዲት ውሃ ቀጅ ሊያዳምጥ በቀትር ሰዓት መቀመጥ ነበረበት? ይሄ ነው በእውነቱ የሚያስተምሩት። አንዲት ውሃ ቀጅ። ምክንያቱም እሷ በዚያ ሰዓት ውሃ የምትቀዳበት ምክንያት ባል እያገባች ስለሚሞትባት ነፍሰ ገዳይ ናት ተብሎ ወንድ በላ ናት እየተባለ ውሃ ቀጅ ሁሉ ይስቅባታል። ስታገባ ሲሞትባት እሷን ያገባ ሁሉ ስለሚሞት ነፍሰ ገዳይ ናት ስለሚሏት ከሴቶች ጋር ውሃ ትቀዳ። ስለዚህ ጭል ባለ ሰዓት ገመናዋ በማይታወቅበት ሰዓት ውሃ ልትቀዳ ስትመጣ ክርስቶስ በዚያ ሰዓት ጠብቆ አገኘ። አንዲት ውሃ ቀጅ ሊያገኝ ነው ክርስቶስ በ6 ሰዓት እዚያ ተቀምጦ የነበር ማለት ነው። ወደ ኪሞ ጊዜ ኢየሱስ ደክሞት አይደለም በእውነቱ ይጸውር ድዳው የነበር ጠፈረ ነው። እሱ መሰረተ ዓለም ላይ ሊሆን ነው። ዓለምን አጽንቶ የያዘ ሰማይን ሁሉ ዘረበቦ ለሰማይ ከመቀመር ነው። ምድርን እንደ ድንኳን ወጥሮ አጽንቶ ሰማይን ያቆመ አምላክ ደክሞት የደከመ ለዚያ ሴት ነው። አስቀድሞ እንዴት ያለ ከባስ ያበሳ ቸር አባት ስለሆነ ገመናዋን ስታወራ ሐዋርያት እንዳይሰሙ ሐዋርያትን ምሳ ሰደደ። ደግሞ ክርስቶስ ለሁሉም ጥቅም ነው የሚያደርገው። እናንተን ምሳ ገዝታችሁ ነው ብሎ ምሳ ሲገዙ ሲሄዱ ደግሞ እሷን አስተምሮ ፈውሶ ቆየ ማለት ነው። ያቺ ሴት የተፈወሰች መጀመሪያ በመስማት ስለሰማት ነው ደስ ያላት። ሲሰማት ደስ ብሏት እዚያ በኋላ እየሮጠች ብዙም እኮ ንግግሩን አላስጨረሰችም። እንደዚህ ነሽ ሲላት እዚያ በኋላ ማዲጋዋን ጥላ እየሮጠች ወደ ከተማው ነው ያለች። ሰምቷታል። ስለሰማት ነው። አይ ውሃ ስጪኝ አልሰጥም። እንዴ ማን እንደሚለምንሽ ምን ነባወቅሽ አንቺ ትለምኚው? በአንተ ከሐይቆ ትበልጣለህ። አይ ከዚህ ጉድጓድ የሚጠጣ ይጠማል። እኔ ከምሰጠው ግን የሚጠጣ ሰው ለዘላለም አይጠማል። ያንን ውሃ ስጠኝ፣ ባልሽን ጥሪና ልስጥሽ። አይ የለኝም መልካም ብለሻል አለ። አሁን የለኝም ስትል መልካም ብለሻል ይባል? እንዴት ነው መልካም ብለሻል ያላት? እንዳታፈር ነው በእውነቱ ማለት ነው። መጀመሪያ አንቺ ቀጣፊ 5 ባል ነበረሽ አይደል ቢላት፣ ግን
ደንግጣ ትጠፋ ነበር ማለት ነው። መጀመሪያ ሰማና መልካም ብለሻል። ምክንያቱም አምስቱ ሄደው ነበሩ ምስሌኪ ወዘይ ዛሃለው ምስሌኪ ኮነ ምታኪ 5 ባል ነበር። ዛሬማ ያለው ባልሽ አይደለም እውነትሽን ነው አልኩ። ቃስ አድርጎ ነው የነገራት ማለት ነው። አንተ ማስያስ የሚባል ክርስቶስ የሚባል ሰው ይመጣል። እሱ ሲመጣ የልቡናችን ይነግረናል ተብሎ ተጽፏል። አንተ እርሱ ነህን አለች። አዎ ነኝ አለ። ከዚያ በኋላ ምን ላድርግ? ጤናዬን ስጠኝ፣ እንግዲህ ማገባውን ባል ባርክልኝ አለች። ልቧ ስለተገኘላት እየሮጠች ሕይወቴን የነገረኝን ሰው ኑ ላሳያችሁ እያለች በከተማው ሄደች ማለት ነው። ስለዚህ ዋናው ነገር የሰው ልጅ እውነቴን ነው የምነግራችሁ ብዙ ችግር የሚቀልለት ሲሰሙት ነው። እና ስሙትን ብላችሁ ስሙት። ስንሰማው ሰው ይቀልለታል። ሰው እኮ መፍትሄ ከኛ ፈልጎ ብቻ አይደለም የሚያወራን ሲናገር ስለሚወጣለት ጭምር መፍትሄ ቢያጣም ስንሰማው ደስ ይለዋል በእውነቱ ማለት ነው። በሕክምና ራሱ በሐኪሞች የመጀመሪያው ሕክምና ማዳመጥ ነው። የመጀመሪያው ሕክምና ምንክን ነው የሚያምህ? ኩላሊቴን። ምንክን ነው የሚያምህ? እግሬን። ምን ያደርጋል? ይቆረጣጥመኛል። ምን ያደርጋል? ይሰቀስቀኛል። ይሰቀስቀኛል ብሎት ረስቶት ምን ያደርጋል ካለው አይድንም። ምክንያቱም በሽታውን አላዳመጠለትም ማለት ነው። ስለዚህ መጀመሪያ ራሱ ንግግሩን ከረሳበት ሰዎች በዚህ ዓለም የሚወዱት ስማቸውን ሲይዙላቸው ደስ ይላቸዋል ሰዎች ማለት ነው። ዛሬ ስሙን ተናግሮ ነገ ማን ነበር ስሙ ካሉት ንቆይ ነው ይላል ማለት ነው። ስሙን ሲይዙለት ሲያዳምጡት ሰው ይወዳል። ለዚህ ነበር ጌታ ማርታ ማርታ ማርያም ማርያም እያለ የሚያወጋ ማለት ነው። ጴጥሮስ ጴጥሮስ እኔም ጴጥሮስ እልሃለሁ። ሰውን ይውላችሁ ስሙን ሲጠሩት ደስ ይለዋል። ስም ያለውን ሰው ያቺ ማለት የጠብ መጀመሪያ ነው። የጠብ መጀመሪያ ሰው ልትጣሉት ከፈለጉ ያንን አላያችሁም በሉ። ይሄ መጣላት ፈልጋችኋል ማለት ነው። አይሁድ የክርስቶስን ስም እያወቁ እንዲህ ይላል። ኢየሱስ የሚባል ክርስቶስ የሚባል አማኑኤል የሚባል ስም እያለው አይቴው ሆረ ዝኩ ይላል። ያ ወዴት ሄደ ይላል ዮሐንስ ወንጌል ምዕራፍ 7 ያ ወዴት ሄደ? እንዲሁ ይገርም ሊቃውንቱ የጠብ አነጋገር ይላል። የጠብ መፈለጊያ ሰውን ስም እያለው ያቺ ማለት ንግግሩን መናቅ ማጣጣል አይገባም። እና ሁላችንም ስምዑኒ ሰብአ እስራኤል እግዚአብሔር ይስማዕክሙ የወንድሞቻችን የእህቶቻችንን ንግግር ሰምተን እኛም እግዚአብሔር እንዲሰማን ቅዱስ ፈቃዱ ይሁንልን። እና የምትሰሙትን አስተውሉ። ደካማ ቢሆን የሚያውቅ ሰው ቢሆን መርምራችሁ ስሙት። ከማን ትምህርት እንደሚገኝ ቅዱስ ኤፍሬም ይባላል አይደለም? መንገድ በሚሄድበት ጊዜ አንዲት ሴት ትክ ብላ ታየዋለች። እንዴ አንቺ መነኩሴ እንደዚህ ይታያል እንዴ አላት። አንተ እኔ የማየው የወጣሁበትን ነው፣ አንተ ሲወጣህበትን እያየህ አትሄድም ማለት ነው። ምን ማለት ይመስላችኋል? እኔ የማየው የወጣሁበትን ነው፣ አንተ ሲወጣህበትን እያየህ አትሄድም ማለት ነው። ሴት የተገኘች ከማን ጎን ነው? ከወንድ ነው። ወንድ የተገኘች ከምንድን ነው? ከመሬት ነው። እኔም መብቴ ነው፣ ምክንያቱም አንተ ጎን ነው የተፈጠርኩ። ማየት መብቴ፣ አንተም የወጣህበት እኔ እኔም የወጣሁበት ነው ያለው አለች። እዚያች ወዲህ ቅዱስ ኤፍሬም ቀና ብሎ አይቶ አያውቅም። ይኸው ባያዳምጧት ነው የምን አባቷ ስድ ናት ይቺ ደግሞ ቢል ይኸው አይጠቀምበትም ነበር ማለት። ያችን ዘማዊት ግን ሰምቶ ለዘላለሙ ትሩፋት መጠቀም ያደረገው ማለት ነው። እንጦንስን የመከሩት ዘማት ተሰብስበው ነው አይደለም? ዘማት ተሰብስበው ሲመክሩት ሰማ። ምን ብለው ነው የመከሩት? የማይገባ ነገር ከውሃ ዳር ሲጫወቱ እናንተ እንዴ ከመነኩሴ መሃል